እንግዲህ እንደተለመደውን ሰርግ ፍለጋ ላይ ነን። አዲስ ሰርግ ላይ ሰርግ ተገኝቷል። እንደገና ደመቀ ይጭስ አበራው አቧራ። እንግዲህ ወደ ሰርጉ ልንገባ ነው። ሰርጉ ጥሩ ነበረ። በጣም ምርጥ ነበረ ሰርጉ። እንግዲህ በዚህ አጋጣሚ ማንም ባገኝ ይሻላል። ጀመር ያለ ገመድ ነው መሰለህ። እሱ እንዳይከፋው ብዬ ከግንቦት 24 እስከ ሰኔ 24 ድረስ የኩሪፍቱ እንጦጦ አድቬንቸር ፓርክ ቲኬት ሲገዙ 50% ዲስካውንት ያገኛል። ግን ትኬቱን መጠቀም የምችሉት ከሰኔ 25 ከመስከረም 25 ብቻ። ለሀገሩ ዜጋ ለአዋቂዎች 2200 ብር ሲሆን ለህፃናት ደግሞ 1100 ብር። ስለዚህ ኩሪፍቱ እንጦጦ አድቬንቸር ፓርክ እየመጣችሁ ዘና በሉ። Thank you for cheering. It's good. ንቀዳቸው ራሱ በእናታችሁ ምንም አይነት ሰርግ የለም እዚህ። ሰርግ የለም። ካሰን ተገኘ። በጣም ከባድ ነው። በጣም ከባድ ሰርግ። ይዛታ መሰለኝ ለኔ የሚሆን ለምረት ካልተመኘ ሌላማ በውስጥ ተገኘ። ብቁና ልምድ ያላቸው መምህራኖች፣ ዘመናዊ የትምህርት አቀራረብ፣ ጽዱና ምቹ የመጫወቻ ቦታዎች፣ የስዕልና የፈጠራ ስራዎች፣ በጨዋታ የተደገፈ ትምህርቶችን፣ የስነ ምግባር ክህሎት ግንባታ፣ በጨዋታ የተደገፈ ትምህርትና የስነ ምግባር ግንባታ ክህሎቶችን የምታገኙበት ምርጥ አካዳሚ ነው። አድራሻ 18 መብራት ኃይል ጳውሎስ መክብብ መታሰቢያ ሆስፒታል አጠገብ ኖቤል አካዳሚ። ሰላም እንዴት ናችሁ? ሁላችሁም ዳሽን ባንክ ላይ እየገባችሁ ቮተር ዛሬ ልጅ በልተምርስና ልጅ ዳውድ መጠናል። ይሄ ማህበረሰብ ዛሬ ኳስ እናስተምረዋለን። የፈለገ ቢልም አንተ ግን እንጃ ለክረምት ልጄ ምን ሊያደርግ ነው ብለው ተጨንቋል። ኑ ወዲያ ስማርት ሶከር አካዳሚ። አድራሻዎቹ ሰሚት የተባበሩት፣ ሰሚት 72፣ አያት ጣፎ፣ ዊንጌት፣ ቤተል፣ ሳር ቤት እንዲሁም የትራንስፖርት ሰርቪስ አገልግሎት አላቸው። ስለዚህ ኑ ወዲያ አችን ልጅ እዛች ጋር የምትገኘው ልጅ ሄጄ ስልክ ቁጥሯን እቀበላታለሁ። በርጠቤው ሳትቀበላትም ብሎኝ ነው። አቅሜን አሳያለሁ። መቼም ነው የማታደርገው። ተመልከቱ፣ ችሎታዬን ተመልከቱ። ሰሞኑ ሰርግ ስለጠፋ ስካይሌት ኮካ ያዘጋጀው ኢቨንት አለ። እሱን ሳንጠራ ሄደን ክረሽ እናደርገዋለን። ወደ ጨዋታው ልንገባ ነው ይለዋል። እንግዲህ አሁን ብሬክ አድርገን ገብተናል፣ ግን በጣም ብዙ ሰው ነው ያለው። እንግዲህ ስለ ዲኤስቲቪ አንዳንድ ጥያቄዎችን ጠይቀዋል። እንደሰማችሁ ዲኤስቲቪ በጣም እናመሰግናለን። አዶላ እኔ ልቀር
እንግዲህ ኮካኔው በአካል አግኝተናታል። ወይ ኳሱ ሊጀመር ነው። አርጀንቲና ተሸንፋለች። አታው ተጀምሯል። ሜሲ የዓለም ዋንጫ ተብሎ እንዴት ኢትዮጵያ የለች? ይሄ በጣም የሚያሳዝን ነገር። ማርቲኔዝ ፊፋ ምን ነው ዝም አልሽ? በቀይ ሲወጣ